በተደጋጋሚ የሰውነት ክብደት መቀነስ ፈልጋችሁ ለምን እንዳልተሳካ ታውቃላችሁ? እነዚህን ስህተቶች ስለምትሰሩ ነው። ሰላም ውድና የተከበራችሁ የቃል ዩቲዩብ ተመልካቾች ያላችሁበት ሰላምና ፍቅር ከእናንተ ጋር እንዲሆን መልካም ምኞቴ ነው። ዛሬ ብዙዎቻችን የሰውነት ክብደት መቀነስ ፈልገን ነገር ግን እነዚህን ስህተቶች እየሰራን መቀነስ አልቻልንም ማለት ነው። እናንተ ግን ይህን ቪዲዮ እስከመጨረሻ ከተከታተላችሁኝና እነዚህን ስህተቶች ማስተካከል ከቻላችሁ ምንም አይነት የሰውነት ክብደት የማቀንሱበት ምክንያት የለም። ስለዚህ ወደ አንደኛው ልውሰዳችሁ። አንደኛ ትኩረት አለማድረግ ነው። በነገራችን ላይ በዚህ ምድር ላይ ትኩረት የሰጠነው ነገር ነው ሊያድግ የሚችለውና በቂ ትኩረት የማታደርጉ ከሆነ ለምሳሌ በቂ እንቅልፍ የማትተኙ ከሆነ እናንተ ግን የሚታያችሁ ስፖርት መስራታችሁ፣ ምግባችሁን ማስተካከላችሁ ነው የሚታያችሁ። ነገር ግን በቂ እንቅልፍ በማትተኙበት ሰዓት በደማችሁ ውስጥ የሚገኘው ስኳር ከፍ ይላል። እንዲሁም ደግሞ ሆርሞናችሁ ባላንስ አይሆንም። የምግብ መፈጨት አቅማችሁም እንደዚህ የተዛባ ነው የሚሆነው። ከዛ ባለፈ ደግሞ ስትረስ አለ፣ ኢነርጂ ሌቭል አለ፣ ብዙ ነገራችን ነው የሚበላሸውና ነገር ግን እንቅልፋችሁን አስተካክላችሁ አመጋገባችሁንም ካስተካከላችሁ ስፖርትም ከሰራችሁ ለውጥ ለማየት ቀላል ሁኔታ ይሆናል ማለት ነው። ሁለተኛው ተስፋ መቁረጥ ነው። ይሄ ራስን ችግር ስለሆነ አንድ ሳምንት ሰርተን ለውጥ ካላየን ይሄ ነገር አይሰራም ብለን የምናቋርጠው ነገር አለና ይሄን ባታደርጉ መልካም ነው ብዬ አስባለሁ። ምክንያቱም የሰውነት ክብደት ስንጨምር ወይም በሰውነታችን ውስጥ ፋት ሲጠራቀም በአንድ አመት በ6 ወር አይደለም ያን ያክል ለውጥ የሚታየውና 5 አመት 10 አመት እንዲሁም ደግሞ 7 አመት እያለ ነው በሂደት የመጣው ይሄ የሰውነት ውፍረት ማለት ነው። ስለዚህ ልክ እንደዛ እንደመጣው ከሰውነታችን ሎዝ ስናረገውም ሲቀንስም ቀስ እያለ ነው የሚቀንሰው እንጂ በአንድ ይሄን ያክል ለውጥ ልታዩ አትችሉምና አትሊስት 1 ወር 2 ወር ታግሳችሁ ማድረግ ያለባችሁ ነገር በየቀኑ ምግባችሁን እያስተካከላችሁ እንቅልፋችሁን በስነ ስርዓት እየተኛችሁ በሂደት ነው ለውጥ ልታዩት የምትችሉትና በቀላል ሁኔታ ወይም ደግሞ ለምን ተሎ ለውጥ አላየንም ብላችሁ ባታቆሙት መልካም ነው ብዬ አስባለሁ። ሶስተኛው ሎዝ መመገብ ነው። ሎዝ እና የሎዝ ዝርያዎች የሎዝ ቅቤ ሊሆን ይችላል። እነዚህን ምግቦች መመገብ ነው። የሰውነት ፋት መቀነስ የምትፈልጉ ከሆነ እነዚህ ነገሮች ለተወሰነ ጊዜ ብታስወግዷቸው መልካም ነው ብዬ አስባለሁ። ምክንያቱም በነገራችን ላይ ሎዝ ለጤና መጥፎ ነው አይደለም። ከፍተኛ ፕሮቲን ይገኝበታል። ለሰውነታችን ጠቃሚ ንጥረ ነገሮች አሉት። ግን የሰውነት ክብደት ወይም ፋት መቀነስ የምትፈልጉ ከሆነ እሱን በምትመገቡበት ሰዓት ፋት ሎዝ ከማድረግ ይልቅ እየጨመራችሁ ነው የምትሄዱት ማለት ነው። ምክንያቱም ሌላ ኤክስትራ ፋት እያስገባችሁ ነው። ስለዚህ የሰውነት ክብደት መቀነስ የምትፈልጉ ከሆነ ሎዝን ብትተውት መልካም ነው። ከዛ ባለፈ ብዙ ሪሰርቾችንም በሎዝ ዙሪያ ያየው ነበረ። የውጭ ዶክተሮች በተደጋጋሚ ሰርተውታል። ስለዚህ የሰውነት ክብደትን ለመቀነስ ባትጠቀሙት መልካም ነው ብዬ አስባለሁ። አራተኛው ሁሉም ካሎሪዎች እኩል ናቸው ብሎ ማሰብ ነው ማለት ነው። ሁሉም ካሎሪዎች እኩል አይደሉም። ለምሳሌ 200 ግራም የዶሮ ስጋ የተመገበ ሰውና 200 ግራም ኬክ የተመገበ ሰው እኩል ለውጥ ሊያይ አይችልም በሰውነት ክብደት መቀነስ ዙሪያ። ምክንያቱም በፕሮቲን የበለጸገ ምግብ ስትመገቡ ሜታቦሊዝማችሁም የተፋጠነ ነው የሚሆነው። ከዛ ባለፈ ደግሞ በደማችሁ ውስጥ የሚገኘው ስኳር የተስተካከለ ስለሚሆን የሰውነት ክብደት ለመቀነስ ቀላል ሁኔታ ይፈጥርላችኋል ማለት ነው። ነገር ግን በምትኩ 200 ግራም ኬክ የተመገበው ሰውዬ በጣም የሰውነት ክብደት ለመቀነስ ስትራግል ያደርጋል። ምክንያቱም በውስጡ ከፍተኛ ካርቦሃይድሬት ስላለ ምግቡን ከተመገበ በኋላ በሰውነት ውስጥ የሚገኘው ስኳር መጠን ከፍ ይላል። ከዛ በኋላ ሌላ ካሎሪ እንዲያስገባ ነው የሚያደርገው። ያ በሚሆንበት ሰዓት ደግሞ የሰውነት ክብደት ከመቀነስ ይልቅ ወደ መጨመር ነው የሚሄደው ማለት ነው። አምስተኛው ሁሉም ነገር ልኬት አለመኖር። የሰውነት ክብደት ለመቀነስ የሚያግዝ ምግብ ነው ይባልና ከመጠን አብዝተን ግን የምንወስደው ከሆነ የሰውነት ክብደት መቀነስ አንችልም። ምክንያቱም ምንም ያክል እንኳን ለሰውነት ክብደት የሚያግዝ ምግብ ቢሆን እንትኑ ሲጨምር እኛም ማለት ብዛቱ ሲጨምር ካሎሪም ይጨምራል።
ከፍተኛ ካሎሪ በምንወስድበት ሰዓት ደግሞ የምንፈልገውን ፋት ሎዝ ልናደርግ አንችልም። ስለዚህ ሁሉም ነገር ልኬት አለው። ከዛ ባለፈ ሞር ሰላጣ ነገሮችን ተጠቀሙ መልካም ይሆናል ብዬ አስባለሁ። ምክንያቱም ፖታሽየም እና ማግኔዥየም እንዲሁም ደግሞ ኤሌክትሮላይት ሰውነታችን ስለሚያስፈልገው እነሱን ነገሮች ሙሉ በሙሉ እንዲያገኝ መጠቀም አለባችሁ ማለት ነው። ምክንያቱም ድሮ ብዙ ነገሮችን ስለምንጠቀም ሰውነታችን የሚፈልገውን ንጥረ ነገር ከነዛ ነገሮች ያገኛል። አሁን ግን የምንጠቀመው ሊያግዙን የሚችሉትን ነገሮች ብቻ ስለሆነ ሌሎችን ንጥረ ነገሮች ሰውነታችን ማግኘት ስላለበት እነዚህ ነገሮች ታሳቢ በማድረግ መጠቀም አለባችሁ ማለት ነው። ከዛ ባለፈ ስድስተኛው ኢንቫይሮመንታችሁን መቀየር፣ ሶሻል ሚዲያን በሉት በአካልም በሉት በቃ መጀመሪያ መሆን አለበት ብዬ የማስበው ኢንቫይሮመንት መቀየር። ምክንያቱም ኢንቫይሮመንታችሁን የማቀይሩት ከሆነ እንዲሁ ሶሻል ሚዲያ ራሱ ስለ በርገር የሚያወራ ስለ ፒዛ የሚያወራ ስለሌላ በቃ የእናንተን አላማ የሚያዘባ ሰው የምትከተሉ ከሆነ እመኑኝ በበነገተው እናንተ ያን ሰው ሆናችሁ ነው ቁጭ የምትሉት። ነገር ግን በምትኩ እናንተ የምታዩት የእናንተን ህልም የሚያሳካ ወይም ደግሞ እነሱ ቀድመው ታሳክተው ከሆነ ያ ነገር እናንተን ያግዛቸዋል። ምክንያቱም አእምሯችን በማየት ያምናል። ያ ነገር እንደሚሆን ታምናላችሁ። ስለዚህ ሶሻል ሚዲያ ላይ ስገቡም ፋት ሎዝ ያደረጉትን ሰዎች ምናምን ሌላም ትምህርት በከፍተኛ ሁኔታ ይሰጧቸዋል። ብዙ ትምህርቶች ያስተምራሉና ሞር እነሱን ሶሻል ሚዲያ ላይ ብትከታተሉ የሰውነት ክብደት ለመቀነስ ወይም ፋትን ለመቀነስ ቀላል አመች ይሆናል ማለት ነው። ሌላው ቤት ውስጥም ሊሆን ይችላል፣ አፍራችሁ ያለ ሰው ሊሆን ይችላል። እንግዲህ ከነሱ ጋርም ተለይታችሁ መውጣት ያስፈልጋል። ለምሳሌ አጠገባቸው ያሉት ሰዎች እየተመገቡ ከሆነ አንድ ቀን ሁለት ቀን ሊሆን ይችላል፣ ወይም ደግሞ ካርብ የበዛበት ምግብ፣ ኬክ፣ የተለያዩ ነገሮችን የሚጠቀሙ ከሆነ አንድ ቀን ሁለት ቀን እንዲህ ልትሉ ትችላላችሁ። ነገር ግን በሶስተኛው መግባታችሁ ስለማይቀር ኢንቫይሮመንታችሁን ማስተካከል ወሳኝ ነው ማለት ነው። ለዛሬው የነበረን ቆይታ ይሄን ይመስላል። በያላችሁበት ሰላምና ፍቅር ከእናንተ ጋር እንዲሆን መልካም ምኞቴ ነው። እወዳችኋለሁ።